አሰላሙ አሌይኩም ወረህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? እኔ ያለሁልህ አልሐምዱሊላህ። እና እንግዲህ ዛሬ ደግሞ ወደ ቻናሌ መጥቻለሁ በቪዲዮ። እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ግድ ስለሆነብኝ ነው እና ይህንን ቪዲዮ ላይክ፣ ሰብስክራይብ አድርጉልኝ። እስቲ ቪዲዮ ራሱ ደስ ካላላችሁ ላይክ እያደረጋችሁ ቪዲዮን እስከ መጨረሻ እያያችሁ አበረታቱኝ። ቻናሌ ደግሞ በጣም በፊት ሞኔታይዝ ነበር። አሁን ደግሞ ሰዓቱ አንስቶብኛል። ያው ችግሩም ቻናል መጀመሪያ ከሰራንበት በኋላ ላይ ደግሞ ካቆም ያነሳል ማለት ነው። እኔም ደግሞ እየፈራው ነገ እሰራለሁ ከነገ ወዲያ እያልኩት ያው በአረብ ስራ ሄድኩ። አሁን ደግሞ ቻናሌ ያው አንስቶብኛል ሰዓቱም ማለት ነው። እና እባካችሁ ሰብስክራይብ አድርጉ፣ ላይክ አድርጉልኝ ሰዓቴ እንደሞላለኝ ኢንሻአላህ። እኔም ደግሞ አላህ ካለ አላህ ከፈቀደ አንድ ቀን ሀገሬ ገብቼ ጥሩ ቪዲዮ ሰራላችኋለሁ ከቤተሰቤ ጋር ቤቴ ላይ ሁኜ ብዬ ተስፋ አለኝ። እዚህም እስካለው ድረስ ደግሞ ጥሩ ነገር የምትማሩ ብዙ ነገር አለ አረብ ሀገር ላይ። እኔ አንዳንዴ ብዙ እህቶቻችን የሆነ የማዳም ቤት የሚያሳልፉትን ነገር ሶሻል ሚዲያ ላይ መጥቶ ሲያወሩ በጣም ያኒ ደስ የሚለኝ አለ። ምክንያቱም በቃ የሆነ የሚያሳዝንም አለ ደስ የሚልም አለ። ምክራቸው በጣም ደስ ይላል። ደግሞ የሆኑትን ነገር ደግሞ ሲናገሩ በጣም ያሳዝናል። እና እኛም ደግሞ ሁላችንም የተለያየ ቤት ነው ያለን፣ የተለያየ ማዳሞች ጋር ነው ያለን። ጥሩ ማዳም አለች፣ ክፉ ማዳም አለች። እና እኛም በህይወታችን ያሳልፍን ነገር ኢንሻአላህ እኔም እናንተ ያስተምራል። እዚህ መጥቼ ምን እንደገጠመኝ ወደፊት ለፊት ቢዝኒላህ ቪዲዮን ከወደዳችሁ ነግራችኋለሁ ብዬ አስባለሁ። ይህንን ቪዲዮ ሼር የምታደርጉልኝ ሰዎች፣ ላይክ የምታደርጉልኝ ሰዎች፣ ሰብስክራይብ የምታደርጉልኝ ሰዎች አላህ ያለ ሀሳባችሁን ይሙላላችሁ። ከሀገራችሁ በሰላም እንደወጣችሁ አላህ ደግሞ በሰላም በደስታ አርጎ ወደ ሀገራችሁ ይመልሳችሁ። ሀገራችሁ ገብታችሁ ደስተኛ የምትሆኑ አላህ ያደርጋችሁ። ከራሳችሁ ተርፋችሁ፣ ከቤታችሁ ተርፋችሁ፣ ከቤተሰባችሁ ተርፋችሁ ለሀገራችሁ የምትሆኑ ሰዎች አላህ ያደርጋችሁ። ወላሂ አላህ በዱንያ ላይ አይፈትነን። አላህ ደግሞ ይህችን ስደት ሀገራችን ቀይሮልን ሀገራችን ሰላም ሆናልን አላህ ሀገራችን ገብተን ደስተኛ ምን ሆነ አላህ ያደርገን። እና እስቲ አሳድጉኝ ባካችሁ። የሚያወራ ነገርም ደስ ባይላችሁ ማለት ነው ያን ላይክ ካደረጋችሁልኝ ቪዲዮ እስከ መጨረሻ ካያችሁ ለኔ ይጠቅመኛል። እና የማዳም ቅመሞች ደግሞ ወላሂ ብዙ ሰዎች ያሳደጋችሁት ብዙ ሰዎች ህይወት የቀየራችሁ ናችሁ። እኔም ደግሞ ላይክ ያረጋችሁ አብሽሪ እያላችሁኝ ወደፊት ለፊት ኢንሻአላህ ብዙ ነገር መስራት እችላለሁ። ግን በጣም ነው የምፈራው። ምክንያቱም ያኒ ይህን ቪዲዮ ሲያወራ ብዙ ቪዲዮ ሰርቼ ዲሌት አደርጋለሁ በጣም እየፈራው ማለት ነው። ቻናሌ ደግሞ ሰዓቱን ስላነሳብኝ ግዴታ መስራት አለብኝ። እና እባካችሁ አበረታቱኝ። ለአላህ ብላችሁ ቻናሌን አሳድጉልኝ። እወዳችኋለሁ፣ አከብራችኋለሁ። አላህ ደግሞ ይውደዳችሁ። ሁላችንም አላህ ይጠብቀን። ለሀገራችን አላህ በሰላም ያብቃን። ሁሉም ነገር አዲስ ስለሆንኩ አትፍረዱብኝ። ቁጭም እንዴት ያኒ ሁሉም ነገር ያኒ አዲስ ስለሆንኩ ትንሽ ቻሌንጅ አለው። ኢንሻአላህ ወደፊት ለፊት ደግሞ እያሳመርኩ ሁሉም ነገር እያስተካከልኩ እመጣለሁ። መልካም ቆይታ እስከዛ ድረስ